ሰላም ሰላም ውድ የሴድ ሚዲያ ተከታታዮች እንደምን አላችሁ? እንግዲህ በዚህ ቻናል የተለያዩ ትምህርታዊ እንዲሁም ደግሞ ለእናንተ ይጠቅማሉ ያልናቸውን ስለ ልቦናዊ መረጃዎችን እያቀረብንላችሁ እንገኛለን። ቻናሉ እንግዲህ ከተከፈተ ያው ወርም አልሞላውም። ነገር ግን ያው እንደ መጀመሪያ ያው አሪፍ የሚባል ተስፋ ሰጪ እይታዎችን እያገኘን ነው። እንግዲህ ዛሬ ደግሞ ይዘንላችሁ የመጣ ነው ሬሜዲያልን በሚመለከት ነው። እንግዲህ ሬሜዲያሎች ያው ከአራተኛ ወር ጀምሮ በየተመደባችሁበት ዩኒቨርሲቲ እንደገባችሁ ይታወቃል። በዛም ደግሞ አስተማሪዎች የሚሰጧችሁን የተለያዩ ማቴሪያሎች እየተጠቀማችሁ እንዲሁም ደግሞ በራሳችሁ እየተዘጋጃችሁ እየቆያችሁ እንደሆነ እንግዲህ የሚጠበቅ ነው። እንግዲህ ዛሬ ደግሞ የፈተናው ቀን እንግዲህ በፈተናዎች ኤጀንሲ ያው ታውቋል ማለት ነው። እንግዲህ ፈተናው ያው ከዚህ በፊት በተባለው ቀን ነው አሁንም ትፈተናላችሁ የተባለው። ነገር ግን ያው በ29 እና በ30 ነው ግንቦት 29 እና 30 የተባለው። ያው 29 ማለት ያው የሙስሊሞች በዓል እንደሚሆን ይታወቃል። ስለዚህ ያው ፈተና አይኖርም ማለት ነው። ይሄ ግልጽ ነው። ምክንያቱም ካላንደር ስለሚዘጋም ልትፈተኑ አትችሉም እናንተ ብቻ። ስለዚህ የፈተናው ቀን መራዘሙ ግልጽ ነው ማለት ነው። እንግዲህ ያው ፈተናው ይራዘም እንጂ ነገር ግን ያን ያህል ይርቃል ማለት አይደለም። ምክንያቱም የ12ቶች የዘንድሮ ዓመት ማለት ነው የእነሱም ፈተና እዛው ሰኔ ውስጥ ስለሆነ እናንተን ቀድማችሁ እንደምትጨርሱ ግልጽ ነው። ስለዚህ ያው ከሰኔ 5 እንደማያልፍ ራሳችሁን በማሳመን ለዛ የሚመጥን ዝግጅት እንድታደርጉ እኛም ደግሞ በቻናላችን ላይ ከዚህ በፊት የሰራናቸው አሉ። ከፈተና ጋር የሚመጡ ጭንቀቶችን እንዴት ያው ኦቨርካም እንደምታደርጉና እንዲሁም ደግሞ በፈተና ጊዜ ምን ማድረግ እንዳለባችሁ 2 ቪዲዮዎችን ለእናንተ በተለይ የሚጠቅሙ ቪዲዮዎችን ሰርተናል። እነሱን በማየት ራሳችሁን እንድታበረታቱና ካላችሁበትም ጭንቀት ወጥታችሁ የሚገባችሁን ጥረት እንድታደርጉና ለዛ ዝግጅት እንድታደርጉ እያግዛችኋል ማለት ነው። እንግዲህ ያው ይህን ቻናል ሰብስክራይብ በማድረግ እና ለሌሎችም እንዲደርስ ሼር እያደረጋችሁ እንድትቆዩና የአዲስ መረጃዎችም ካሉ በዚሁ ቻናልና የምናደርሳችሁ ይሆናል። እስከዛው መልካም ጊዜ ይሆንላችሁ።